እስኪሞቱ ያለ ዕዳ ደራሲ መላኩ ዓለም ነው። መኖሪያ ቤቱ የድሮ ቪላ አይነት ድባብ አለው። የመድረኩ ግራ ክፍል ላይ የብስራት መኝታ ክፍል ሲገኝ ከመድረኩ ፊት ለፊት የአቶ ፍጹም መኝታ ክፍል ይታያል። በቀኝ በኩል ደግሞ የሰራተኛዋ የጊዜ ወርቅ መኝታ ቤት ይታያል። በሳሎኑ ቤት ውስጥ የብስራት የማስተርስ ፎቶግራፍና የጸጋዬ ገብረመድህን ምስሎች ይታያሉ። ብስራት የውጭ የትምህርት ዕድል ማግኘቱን ተከትሎ ጓደኞቹ ያዘጋጁለት የእንኳን ደስ አለ ፕሮግራም ተጠናቆ ገና እንግዶች ተሸኝተው ብስራትና ዘላለም ሳሎን ውስጥ ይታያሉ። ለብስራት የተበረከቱለት ስጦታዎች ጠረጴዛ ላይ ተከምረዋል። ብስራት መድኃኒቱን እየወሰደ ራሱን ይዟል። ምንድነው ወዳጃችን አሞል እንዴ? አይ ደህና ነኝ። ትንሽ የድካም ስሜት ሰምቶኝ። እሱማ ምን ይጠየቃል። በነገራችን ላይ የተስተናገደው እንግዳ ራስ እኮ የትየሌሌ ነው። ለማንኛውም እንኳን ደስ አለ። አሪፍ ፕሮግራም ነበረ። በጣም ጥሩ ወዳጆች ነው ያሉ። ለአንተ ያላቸው ክብር ከደስታ አገላለጻቸው መረዳት ችያለሁ። መስሎ ነው ማክ። ዛሬ እንኳን ደስ አለ ያሉኝ ሰዎች ከልባቸው ደስ ብሏቸው የመጡ እንዳይመስልህ። እንዳትሳሳት። የአበሻ ወግ ሆኖባቸው ነው። እኔን ሁሌ የሚያስገርመኝ እኛ ሀበሾች በምንም ጉዳይ ይሉኝ የሚባል ባህል ተጠናውቶናል። ደስ ሳይለን ደስ እንዳለን፣ ሳናዝን እንዳዘንን አስመሳዮችና የምቀኝነት መንፈሶች አሉ። ምን ማለት ነው? አለመምጣትም እኮ ይችላሉ እነዚህ ሰዎች። አልገባኝም ንግግርህ። አለመምጣቱም አንዱ የስልጣኔ ጥግ ማሳያ ተግባር ነበር። እንዴት? አየህ፣ ነጮች የሚበልጡን ስሜታቸውን በቀጥታ መግለጽ ይችላሉ። ማስመሰል አይሆንላቸውም። ላመኑበት ነገር እስከ ጥግ ይጓዛሉ። ካንጀት ካለቀሱ እምባ አይገድም የሚለው ለነሱ አይሰራም። ይቅርታ አድርግልኝ። ማልቀስ ካለባቸው ከልባቸው ስቅስቅ ብለው ያለቅሳሉ። መሳቅም ካለባቸው እንደዛ። አሁን ቅድም ሱፍ አድርጎ ያየኸው ሰው ደስ ብሎኛል፣ የትምህርት ዕድሉንም ያገኘኸው ደግሞ አሜሪካ መሆኑ እጅግ በጣም የሚያስደስት ነው ብሎ ሲጠመጠምብኝ ከልቡ መስሎህ ከሆነ ተሸውደሃል። ከጥቂት ዓመታት በፊት ከሥራ እንድባረር ቢላው ሲስልና ብዙ ሴራና ተንኮሎችን ሲፈጽም የነበረ ሰው ነው። ታዲያ የእሱን ደስታ እንደ ደስታ መቀበል ይቻላል? አንተ ደግሞ አንዴ በቃ ከነከስክ አትለቅም። ምንድነው? ከ5 ዓመት በፊት የተደረገብህን ግፍ ዛሬም ደጋግሞ ማንሳት እኔ ልክ አይመስለኝም። የወጋ ቢረሳ የተወጋ አይረሳም ሲባል አልሰማህም? ልርሳቸው ብል እንኳን በፍጹም የማረሳቸው ብዙ ቀንና ሌሊቶች አልፈዋል። ባክን እንደዚህ አይነት ነገር ለእኔ አይገባኝም። የተለያዩ የሃይማኖት መጽሐፍትን አንብቤያለሁ ትላለህ። ባልሳሳት ሁሉም ሃይማኖቶች ይቅርታን የሚሰብኩ ነው የሚመስለኝ። ለምን ነገሩን ይቅር ብለህ አትተውም ወዳጄ? ወንድሜ፣ ይቅርታ አድርጉ ብሎ መስበክ በጣም ቀላል ነገር ነው። ይቅር ማለት ደግሞ ሌላ። መጽሐፍ ለምን ማነብ ይመስላል? ከሰው ለመደበቅ ነው። ከመኪኖች ጩኸት፣ ሁከት፣ የውጭውን ወሬ የተደበላለቀ ስሜት ለመሸሽ ነው። በየመንገዱ ከምሰማው መልእክት አልባ ሙዚቃ ለመሸሽ ነው። ለእኔ መልእክት ያላቸው ሙዚቃዎች ያሉት ወደ ኋላ ነው። ለዚህ ስል ነው ራሴን በመጽሐፍ ውስጥ በንባብ ውስጥ የምደብቀው። ነገር ግን እኔ አንተ እንደምትለኝ ማስመሰል አልችልም፣ ይከብደኛል። ማንበብ ደግሞ ሕይወቴ ነው። ሕይወቴ ሆኖ እንዲቀር ነው የምፈልገው። በዚህ ባህሪህማ አሜሪካ ሄደህ ከነጮቹ ጋር የምትስማማ ይመስልሃል? ግን ጓዴ ቀላል እስማማለሁ። ነጭ እኮ ነጭ ነው።
ልክ እንደ ነጭ ወረቀት ከጠሉህ አንገት የሚያስደፉ ከወደዱህ ደግሞ መኖርህን የሚያለመልሙልህ የምርጥ ደራሲ መጽሐፍት ናቸው። መርጦ ማንበብ ያንተ ፋንታ ነው። እነሱ እኮ ሲወዱህም ሲጠሉህም ፊት ለፊት ነው። አበሻ አልሞ ተኩሶ ስቶህ ባርቆብኝ ነው ይልሃል። ለማንኛውም መልካም ዕድል እንዲገጥምህ ልባዊ ምኞቴ ነው። እስክትመለስ ግን ቤትህን ብታወርሰኝ በጣም ደስ ይለኛል። እኔማ ቤቴን ብቻ ሳይሆን ጊዜ ወርቅንም ወርሰ ባገኘህ በጣም ደስ ይለኛል። እሱም ለማለኝ በሰማይ ወተቷንም ላይ እንደሚባለው ነው። የተረት አገር አያት ቅድመ አያቶቻችን ሌላ ምን አወረሱም ብለህ ነው። ምርጥ በፍልስፍና የተሞሉ ተረቶች ብቻ። አበሻ ለተረት ማን ብሎት? ለአባባ እንዳትነግረው እንጂ ወደ አገሬ የምመለስ አልመሰለኝም። ይህን ዕድል ለማግኘት ብዙ ጊዜያትን አልሜያለሁ። አሜሪካ የሚገኙ ዩኒቨርሲቲዎችን ቀን ከሌት ደጅ ጠንቻለሁ። በስንት ስቃይ ያገኘሁትን ዕድል ደግሞ እንደዚህ አይነት ቁማር ጨዋታ ውስጥ ገብቼ ወደ ሀገር ቤት የሀገር ፍቅር ልመለስ የሚለው ነገር አይሰራም። በነገራችን ላይ አንተ ብዙ ሌሊቶች ሰውተህ ያገኘኸውን ዕውቀት እያናናቁ ምንም እንዳትፈጥር እጅና አይምሮህን አስረው የቢራ ጠርሙስ ጋር እንድትወዳጅ የሚሹ ሰዎች በበዙባት ሀገር ምን ልፈጥር ብዬ ነው የምመለሰው? አላደርገውም። ታዲያ ተምረህ የሰው ሀገር አሽከር የፈረንጅ አገልጋይ ልትሆን ነው ማለት ነው? የሚሄደው እኮ ንጉሥና አሽከር ተከባብረው ወደሚኖሩበት የሰለጠነ ዓለም። በሰው ሀገር አሽከርም ብትሆን ደግሞ ያን ያህል ችግር አይኖረውም። ምን ማለት ነው? ያንተ ባህሪና ሙያ እኮ ለማዘዝ እንጂ ለመታዘዝ የሚሆን አልመሰለኝ። አይምሰልህ። እዚህ አገር ፊልም ለመስራት ብር እንጂ ዕውቀት አያስፈልግም። እኔ ደግሞ የተማርኩትና ወደፊት የምማረው የፊልም ጥበብ ወደ ተሻለ ደረጃ ማደግ እንዲችል እምቅ አቅም ወደሚፈጥርልኝ ተቋም ነው እየሄድኩ ያለሁት። ጥሩ እየሠራህ ጥሩ እየተከፈለ ደስ ብሎህ እንዳሽከር ብትኖርም ችግር የለውም። ጓደኛሞች ምንድን ነው የምትጨቃጨቁት? አተኙም እንዴ? ኢትዮጵያን ለማን ጥላት ነው የምትሄደው እያለኝ ነው አባባ። እንዴታ? እኔም አልሰማ ብለህ ነው እንጂ ፍላጎቴ እንደሱ ነበረ፣ እንደ ጓደኛ። ምን አለ አብሮ አደግ ወዳጅህ የሚልህን ብሰማው ልጄ፣ ብሰማው። አባባ ብሰማው የሚያወራው አልገባለኝ። ምክንያቶቹ ውሃ የሚያነሱ አይደሉም። ለዘላለም አውቆ የተኛን ቢቀሰቅሱት አይሰማም። አሜሪካ ሰርተ ገንዘብ ልታገኝባት ትችላለህ፣ ማንነትና እምነት ግን አታገኝባትም። እኔ በአዲስ ዘመንና በአዲስ ሕይወት ጋዜጣ ለ38 ዓመታት ስሠራ ያላየሁት አገር የለም። ፈጣሪ ለዚች አገር አዳልቷል። ይህ እውነት ነው። እኔ ራሴ ከፍ ያለ መድረክ ላይ ቆሜ የምመሰክረው ሐቅ ነው። አደጉ በምንላቸው አገሮች የሚኖሩ ሰዎች ሀብት፣ ዝና፣ ዕውቀት እያላቸው ራሳቸውን ለምን የሚያጠፉ ይመስላችኋል? ሲያዝኑና ሲደሰቱ የሚጽናኑበት እምነት ስለሌላቸው ነው። ከሀገሩ የወጣ ሰው የሚያጣው የመጀመሪያው ነገር ይሄ ነው ልጆቼ። አይ አባዬ፣ የእኛ ሕዝብ እምነት እንደ አርቲፊሻል ሽጉጥ ነው። ቅርጹ እውነተኛ ይመስላል፣ ግን መተኮስ አይችልም። ምን ማለት ነው? ይሄ እኮ የተፈጠረው እኛ ቀድመን የቤት ሥራችንን መሥራት ባለመቻላችን፣ ኃላፊነታችንን ስላልተወጣን። እኔ ባለኝ አቅም ከልጅነት ጊዜ ጀምሮ ቤተሰቦቼ፣ አባቴ፣ ያንተ አያት የሀገርን ባህልና ታሪክ እንዳውቅ
ብዙ ደክመውልኛል። እኔም ላንተ እንደዛው ደክሜያለሁ። አንተ ግን ሁሉንም አውቃለሁ ስለምትል መንገድ የሳትክ ይመስለኛል። ወድጄ መስሎሃል አባ? አይ የዘመኑ ልጆች ራስ ወዳዶች ናችሁ። ጠንካራ የሆነ ስብዕና ይጎድላቸዋል። መፍትሔው ያለንን መልካም ነገሮች ሁሉ ጠብቀን አዘምነን ሰልጥነን መታየት ነው እንጂ አንተ እንደምትለው አንዱን ጥሎ አንዱን አንጠልጥሎ ሚሆን አይደለም። ጋሼ ይገርሞታል፣ ብስራትን አውቀዋለሁ። የሚሸነፍ ልብ የለው። እኔን የሚቆጨኝ በተማረበት ሙያ ሀገሩን ወገኑን የሚጠቅምበትን ያህል ሳያገለግል ወደ አሜሪካ መሄዱ። ልጄ የዩኒቨርሲቲ መምህር በነበረበት ወቅት በተቻለው አቅም ሀገሩን አገልግሏል። ከዚያም በኋላም ቢሆን አንዳንድ ሥራዎች ለመሥራት ሞክሯል። ይሄ ደግሞ ቀላል ችሮታ አይደለም። የሠራው ነገር እንኳን የሚከበር ነበር። አባዬ ባካት ሸንግለኝ። ምንም የሠራሁት ነገር የለም። ያንተ ባለዳ ነኝ አባዬ። ይሄ ደግሞ ለኔ ትልቅ ሕመም ነው። ተው ልጄ፣ እኔን የሚያሳስበኝ ያንተ ጤና ነው። እኔ ለራሴ አላንስም። ልጅ ዘላለም አሁንም እኮ እጽፋለሁ። ይገርምሃል፣ ብዕሬ ተባ ነው። ብዕሬ ደክሞ አያውቅም። አውቃለሁ ጋሼ፣ እንዴ በጣም ነው እንጂ የማውቀው። ይገርምሃል፣ ባለፈው ሳምንት የወጣውን መጣጥፌን አንብበኸው ይሆን? የትኛውን ጋሼ? ስለ አበሻ ቀጠሮ የጻፍኩትን። ይቅርታ አላነበብኩትም። ጊዜ ወርቅ። አቤት አባባ። የበቀደሙን ጋዜጣ ከመሳቢያ ውስጥ አለልሽ፣ እስቲ ይዘሽ ነይ። እሺ አባባ። ይገርምሃል፣ የአበሻ ቀጠሮ እስከ መቼ በሚል ርዕስ የጻፍኩት ነው። ያነበቡት ሰዎች በጣም እንደተደሰቱበት ነግረውኛል። እኔ አንተ አባት የዋዛ እንዳልመስልህ አንዳንዴ ነሸጥ ሲያደርገኝ እጽፈዋለሁ ነው የምልህ። ልቶ ብል እንኳን ብዕሬ አይለኝ። ጥበብ ጠዋት ማታ ነው የምትጠራኝ። በኢትዮጵያ በተለያየ ርዕሰ ጉዳይ ላይ ብዙ ነገሮች ተጽፈዋል። ችግሩ ማን ያነባል? ይሄ እኮ ነው ችግራችን ጋሼ። ማንም አያነብም ብዬ መጽሐፌን አልተውም። ማንስ ባያነብ? የሚገርመው ግን ክፍለ ሀገር የሚገኝ ጓደኛዬ እንዳነበበውና ለሰዎችም እንዲያነቡ እንደጋበዘ ሲነግረኝ በጣሙን የተደሰትኩት። አይገርምህም? አሁን የክፍለ ሀገር ሰው የሚያነብ ይመስልሃል? በጣም ደስ ይላል ጋሼ። የእኛ ትውልድ በብዙ አማራጮች ተወጥሯል። ዘመኑ የዲጂታል በመሆኑ ደግሞ መጽሐፍ፣ ጋዜጣ እንዳያነብ ይሄ የዘመኑ ወረርሽኝ ይዞታል። ቲክቶኩ፣ ዩቲዩቡ፣ ፌስቡኩ አስቸጋሪ ነው በጣም ጋሼ። መጽሐፍ እንዲያነብ ሆኖ ተኮትኩቶ ያደገ ልጅ ሲያረጅም ከከዘራው ጋር አብሮ መጽሐፍ አይለየው። የዘራውን ነው የሚያጭደው። ሰው የዘራውን ያጭዳል ሲባል እውነት ነው። እኛ ዕድሜ መስተዋት ነው የሚለውን በተግባር ያየን ሰዎች ነን። ምን ያደርጋል እንግዲህ ትውልዱ ላይ በጣሙን መድከም መልፋት በሚያስፈልግበት ጊዜ እኛ ረጀን። ያባ የእኔ አሜሪካ ግን ይህንን የልዩነት ግንብ እንዳይጠገን አድርጋ አፍርሰዋለች። ቪቫ አሜሪካ! ቪቫ ጄ ዶናልድ ትራምፕ! ሁሁ ጤነኝነቱ በሚያጠራጥረኝ መሪ ዘመን መሄድ ሳያንስ ገና ተዚሁ ሳትነሳ ደግሞ አሞካሸትህ። ትራምፕ ማለት እኮ የጥቁሮችን ውለታ የረሳ የበላበትን ወጭት ሰባሪ ነው። ፊቱ ራሱ ዝም ብዬ ሳየው
ሶላቶ ጣሊያን ነው የሚመስለው። ይሄ ነው አባባ? አዎ ልጄ፣ ተባረኪ ተባረኪ።